እናቴ እንተዋወቅ። እሺ አመሰግናለሁ። እኔ ሽብራ እባላለሁ በወረዳ 4 ነዋሪ ነኝ። ስልጠናው እንዴት ነበር? እንዴት አየሽው? ዛሬ እንግዲህ የወሰድኩት ስልጠና ስለ ቁጠባ ያለኝን ግንዛቤ ከፍ አድርጎልኛል። እንደገና ደግሞ የነበሩ ብዥታዎችንም አስተካክሎልኛል። ቁጠባ ማለት ምን ማለት እንደሆነ ሰዎች ተመችቷቸው ሳይሆን ባልተመቸ ሁኔታ ላይ እንኳን ሆነው ቁጠባ ሲቆጥቡ ለነገ እንደሆነ ገብቶኛል ማለት ነው። በጣም ደስ ይላል። እና አሁን በፊት ላይ ስለ ማህበሩ የሚኖርሽ እውቀት አለ? እሱ ላይ ምን አዳዲስ ነገር አገኘሽበት? ምን ቢጨመር እስቲ ያለሽ? አዎ ከዚህ ስልጠና በፊት ስለ ማህበሩ የነበረኝ እውቀት ውስን ነበር ማለት ይችላል። አሁን ላይ ግን በደንብ ግልጽ ሆኖልኛል። አላማው፣ ተልእኮና ራዕዩ ምን እንደሆነ በጥሩ ሁኔታ አብራርተውልናል። አሰልጣኙንም በዚህ አጋጣሚ እናመሰግናለን። በጣም ደስ ይላል። እና ስለዚህ አሁን ቢስተካከል ወይም ደግሞ ቢሻሻል ብለሽ የምታስቢው ነገር ካለ እስቲ ንገሪ። ቀጣይ ቢሻሻል ብዬ የምለው ያው በ3 ዓመት ውስጥ 6500 በላይ ወደ 7000 የሚጠጋ አባላትን መመልመል ቀላል አይደለም። ግን አሁን አካባቢያችን የህዝብ ፍሰቱን በዛው ልክ እየጨመረ ስለሆነ ከተለያዩ አካባቢዎች እየመጡ ነው። ከህዝብ ፍሰቱና ብዛት አንጻር የተሻለ የህዝብ ቁጥር እንጠብቃለን። ኦፍኮርስ የኛም ኃላፊነት አለበት። እያንዳንዱ አባል የራሱን ድርሻ መወጣት እንዳለበት እናምናለን። የተሻለ ምክንያቱም የህዝብ ብዛት ወይም ደግሞ የአባላት ቁጥር ጨመረ ማለት የኛም የሴቪንግ ስታይላችን ጨመረ ማለት ነው። እናመሰግናለን ስለሰጠሽን ገንቢ አስተያየት። በስተመጨረሻ ማለት የምትፈልጊው ነገር ካለ ወይ ማስተላለፍ የምትፈልጊው ነገር ካለ እድሉ ልስጥሽ። ማለት የምፈልገው ነገር ምንድነው? የቁጠባ በነገራችን ላይ ለእኔ አዲስ አይደለም። በጣም በርካታ ተቋማቶች ላይ ቁጠባ ጀምሬ ነበረ፣ አልተሳካልኝም ማለት ይችላል። ይሄ 4ኛ ገደማ ነው። ይሄኛው ቤተሰባዊነት አለው፣ ደስ ይላል። ስልጠናዎችን በየጊዜው የግድ በመድረክ ብቻ ሳይሆን በተለያዩ ቻናሎችም ለምሳሌ 3 ቻናሎች እንዳሉ ታውቃለህ። ሴቪንግ ቻናል አለ፣ ሌሎችም ባላስታውሳቸው እነዚህ ማስታወቂያ ቻናል አለ። በእነዚህ ቻናሎች በጣም በርካታ መረጃዎች ይደርሱናል። ይሄ ደግሞ በጣም ጠቃሚ ነገር ነው። ስለዛ እኔ ቤተሰባዊነት ተሰምቶኛል፣ ደስ ብሎኛል። በቀጣይ እንገናኛለን ብለን ተስፋ እናደርጋለን። መልካም ቀን።